በዚህ ሪፎርም የሚጎዱ ሰዎች የሉም ወይ? ይሄ ሪፎርም በትሩን የሚያሳርፍባቸው ዜጎች የሉም ወይ? በኢንፍሌሽን መልክ የተነሳው ማለት ነው አሉ። ይሄ ሪፎርም ጠንከር ያለ በትር የሚያሳርፍባቸው ሰዎች አሉ። ዝም ብሎ እንደው በቃ ነገ ብርና ወርቅ የሚታፈስበት አይደለም። ችግር አለበት። በጣም ብዙ ጥቅም ስላለው ነው እንጂ የወሰድነው ችግር አለበት። እነማን ይጎዳሉ? አንደኛ መንግስት ሰራተኛ። ለምን 1500 ብር ደሞዝ የሚበላ ሰራተኛ አለው መንግስት 1500 ብር። በአሁኑ ደሞዝ ማሻሻያ ከ90 ቢሊየን ብር በላይ ተጨማሪ ሀብት ጠይቆናል። ከ90 ቢሊየን ብር በላይ ምን አይነት አፕሮች ተከተል? ታች ያለው 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመርን። 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። ላይ ያለውን እስከ 25000 በላይ ያለውን ለጊዜው ታገሰናል ነው።